ላንተ ስል ነው ማንነቴን የረሳሁት። በድህነት ዘመንህ አለንታ የሆንኩ እኔ ነበርኩ። ሀብት ሲመጣ ግን እኔን እንደምናምን ተወርውረህ ሌላ ሴት አነገስክ። ዛሬም ማካፈላችሁ የታሪክ ፍጻሜ የሚመስል ነገር ግን ክህደት መጨረሻው ውድቀት መሆኑን የሚያሳይ ታሪክ ነው። ሰላም ጤና ይስጥልን። ዮርዳኖስ ዘውዱ ነኝ። እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ አንድ ልብ የሚነካና እውነተኛ የህይወት ታሪክ ይዘንላችሁ ቀርበናል። እንደዚህ ያሉ አስተማሪ ታሪኮች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ ይሁኑ። ታሪኩ የሚጀምረው በአንዲት ትንሽ ከተማ ውስጥ ነው። ኤሊያናና ማርከስ ወደ ትዳር ሲገቡ ምንም ነገር አልነበራቸውም። የነበራቸው ነገር ቢኖር በመካከላቸው የነበረው ፍቅር ብቻ ነበር። ማርከስ ስርዓቶ ተስፋ በቆረጠበት ምሽት ኤሊያና እጆቹን ይዛ አይዞህ፣ እኔ ሁልጊዜም ከጎን ነኝ፣ እኔ ላንተ ወደ ስኬትህ የማደርስ ክንፍ ሆነሃለሁ ትለውና ታበረታውም ነበር። ኤሊያና በወቅቱ ያላትን ብቸኛ የወርቅ ሀብል ሽጣ ለማርከስ የንግድ መጀመሪያ የሚሆነውን መነሻ ገንዘብ ሰጠችው። በዚህም ወቅት ማርከስ በድርጊቷ ተገርሞና ተደስቶ አንቺ የህይወት መሰረቴ ነሽ ብሎ ቃል ገባላት። በጊዜ ሂደት ንግዳቸው በሚያስገርም ፍጥነት እያደገ መጣና ስኬታማና ባለሀብት መሆን ቻሉ። በኑሯቸውም መሻሻል ስለታየ ከነበሩበት ደሳሳ ቤት ወጥተው ወደ ትልቅ ዘመናዊ መኖሪያ ቤት ተዛወሩ። ነገር ግን ማርከስ በድርጅቱ ውስጥ ከቀጠራቸው ከሰራተኞቹ ውስጥ ሶፊያ የምትባል ቆንጆና በሷ አጠራር ዘመናዊ ናት ያላትን ሴት በቢሮው ተዋወቀ። ሶፊያ የማርከስን አይን በሐሰት ውበት አወረችው። በዚህም ምክንያት ማርከስ ኤሊያናን በየቀኑ አትመጥንኝም፣ ዘመናዊ ሴት አይደለሽም እያለ ማዋረድና ማንቋሸሽ ጀመረ። በዚህም ሳይበቃው አንድ ምሽት ኤሊያናንና ልጆቹን ያለምንም ርህራሄ በጋራ ካፈሩት ቤቷ ውጡልኝ ብሎ በጭካኔ ከቤት አባረራቸው። በምትኩ ደግሞ ቤቱንና ሀብቱን ለማይገባት በሐሰት ፍቅር ላደነዘዘችው ለፍቅረኛው ለሶፊያ አስረከበ። ኤሊያና ልጆቿን ይዛ በዝናቡ ውስጥ ከደከመችበትና ከገነባችው ቤቷ በግፍ ተባረረች። በወቅቱ ልትሄድበት የምትችለው ወደ ቤተሰቦቿ ብቻ ስለነበር ወደ ዘመዶቿ ቤት ብትሄድም በማታውቀው ምክንያት ሁሉም ፊታቸውን አዞሩባት። ማርከስና ሶፊያም እሷ በገነባችው ሀብትና ንብረት በየቀኑ በፓርቲ ሲዝናኑ፣ ኤሊያና ግን ተስፋ ባለመቁረጥና ከእሱ ጋር ያፈራሁትን ሀብት ድጋሚ ያፈራዋለሁ በሚል የልብ ብርታት ተሞልታ ልጆቿን ለማሳደግ መንገድ ላይ እንጀራ መሸጥ ጀመረች። በቀን 3 ሰዓት ብቻ እየተኛችም ልጆቿን ለማሳደግ በላቧ መታገል ጀመረች። ቀስ በቀስም የራሷ ትንሽ ድርጅት መሰረተች። ከዓመታት በኋላ ግን ኤሊያና ድካሟና ጥረቷ ፍሬ አፍርቶ ስኬታማ ሴት መሆን ቻለች። ከብዙ የሁኔታዎች መቃየር በኋላ ማርከስ ያመናትና ሳይገባት ሁሉን ነገር የሸለማት ሶፊያ ከጀርባው ወቅታው ገንዘብን በሙሉ ሰርቀው ከሌላ ሰው ጋር ተታኮበለለች። ማርከስም ከባድ ዕዳ ውስጥ ገብቶ ስለነበር ድርጅቱ ተዘጋ። በመጨረሻም መንገድ ዳር የወደቀ ምስኪን ሆነ። ከዕለታት አንድ ቀን ኤሊያና የዕለት ጉዳዩን ለመፈጸም በዘመናዊ መኪናዋ ስታልፍ ድንገት ማርከስን ተጎሳቅሎና መንገድ ላይ ተኝቶ አየችው። ማርከስም በሀፍረት አንገቱን ደፋ።
ኤሊያና ግን ይህ ለልጆቼ አባትነት ነው፣ ክህደት ግን እኔን እንድነሳና ምንም የማይበግራት ጠንካራ ሴት እንድሆን አድርጎኛል ብላ ገንዘብ ሰጥታው ሄደች። የኤሊያና ታሪክ የሚያስተምረን አንድ ቁም ነገር አለ። የሰው ልጅ እንባ ያለ አግባብ የተሰራ ግፍ መሬት ላይ አይወድቅም። የተገፋችሁ ሰዎች ሁሉ ተስፋ አትቁረጡ። ዳግም መነሳትና ታምር መስራትም ትችላላችሁ የሚል መልእክት አለው። የታሪክ ትምህርት ሰጪ ሆኖ ካገኛችሁት ለወዳጅ ዘመዶቻችሁ ሼር አድርጉት። በቀጣይ ሌላ ልብ የሚነካ ታሪክ ይዘንላችሁ እንመጣለን። አብራችሁን ስለቆያችሁ እናመሰግናለን። ቸር ሰንብቱ።